This World Africa is Ethiopia. ሰላም ቤተሰብ እንዴት ናችሁ? ናዮ ነኝ። በጣም ከረጅም ጊዜ በኋላ ነው ተመልሼ የመጣሁት። ብዙ ስለኔ የተባሉ ነገሮችን እያየሁ ነበርና ሳይ አልቻልኩም። ከጎኔ ለነበራችሁ ሰዎች በጣም ነው የማመሰግነው። እስኪ ዘለል ዘለል አዘበዘን ዘለል አገትሽም መሰለ አገትሽም መሰለ እስኪ ዘለል ዘለል ኧረ ዘለል እስኪ እንተማመን የዚህ ዘፈን ግጥም አዳሜ ሳታቂና መቀባጠሪው እስቲ ላግዝሽ በታነ አበበ ቢላል ሙተም ተሙላሩ ተላቀመም እኔም ደርሻለሁ ከዚብራው በዘፈን ነው ሁሌ የሚያወራው ገብቶኛል ጌሙ ተበሳልቡ መጥቼ በሚኒ አስኬርኩት በዳዴ ልክ እንዳሳቡ አሁን አንቺ ነው ወይ ቆንጆ ልያሉሽ እንደ ጆሮ ትልቅ እንደ አይነት ንሽ አረ ሄዴ ሰላም ጤና ይስጥልን ያሱ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። ሳምንታችሁ እንዴት እያለፈ ነው? እኔ ጋር ሁሉ ሰላም፣ ሁሉ ጤና፣ ሁሉ መልካም። እንደተለመደ የተለያዩ ቪዲዮዎች ይዤላችሁ መጥቻለሁ። እንስቃለን፣ እንጫወታለን፣ አስተያየት የሚሰጥበት ላይ ማስተያየት እንሰጣለን። ከእናንተ የሚጠበቀው ላይክ፣ ሰብስክራይብ፣ ሼር ማድረግ ቤተሰብ መሆን ነው። ሰብስክራይብ ግን በጣም እያነሰ ነው። ከቻላችሁና ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንሁን። ወደ ቪዲዮቹ ሰዓቱ ደረሰ። እንግዲህ እንደነገርኳችሁ አሁን ፍቅረኛዬን አስተዋውቃችኋለሁ። እባካችሁ የማይሆን ነገር አድርጋችሁ እንዳታዋርዱኝ። አረ ችግር የለውም። እንደውም መጣች። ነይ ግቢ። እንግዲህ እንደነገርኳችሁ እሷ ናት ፍቅረኛዬ። ልታሳብደን ነው አንተ። እለፊ ቁጭ በይ። ያው እንግዲህ ብዙ ጊዜ ስለነሱ ነግሬሻለሁ። እነዚህ ሁለት የተመቱ ጓደኞቼ ናቸው፣ በረከትና ሳሚ ይባላሉ። ስለሷ ብዙ ጊዜ ብዙ ነገር ነግሬያቸዋለሁና ያው ኦሬዲ ታውቃታላችሁ። እና የተዋወቃችሁ የተዋወቅ ነው መቼ መሰለ? አንቺ ትገሪያችሁ። ችግር የለም። ያው አሳበርከ። ለማንኛውም ዛሬ አንድ የምንነግራችሁ ትልቅ ሚስጥር አለ። አጎት ልትሆኑ ነው። ማመን ይከብዳል። አይ ነው እንደ እግዚአብሔር አረ ተናገሪ። ምን ሆነሽ ነው እንዴ? ነገሩን አረ ችግር የለም። ምን ማለት ነው? አንተ አይደለም ማለት? አዎ ከተዋወቅን እኮ ገና 15 ቀናችን ነው። ሰራችልኝ ይወደል ተጫወት አፈቅርሽ ነበር አትንሽ ምንድን ነው ያደረኩት? አረ ነገር እየባሰብኝ ነው። በርታሚውስ ልታሳብደን አንተ ሰውዬ። እንኪ አባቴ ወደ ንግድ ባንክ መሄድ ፈልጌ ነበር። እና ሄዳ ማን ከለከለ? እኔ ምን አልኩ? አይ ማለቴ እንዴት ልሂድ? እየነዳ ሄዳ መኪና ይዛል አይደል እንዴ? ያ ማንነት ሰውዬ? እሱማ እኮ ግን ወደ ልሂድ እኮ ነው እያልኩ ያለሁት። ወደ ንግድ ባንክ ነው መሄድ ፈልገው አላልከኝም? ምን ነው የምትለኝ? ጓንት ሰውዬ ልታሳብደኝ ነው? አውዳ አልኩ። መጀመሪያ ማብደል ያገኘ ሰው ሲበላ ሲጠጣ እንዴት ደስ ይላል። እንደዚህ አመናሹ ላይ ቀይው ጀምርናችሁ እንዴ? ጀምርናችሁ ዘገሲ በሉ ደስ ይላል። አይ የሰው መጨረሻ እየተናገርኩ እንደው አንደግስ ተይ ኑሮ ተወዷል ተይ እያልኩ እየነገርኩሽ ማለት ነው። ምንም የማትሰሚ ሴትዮ ደሃ አድርገሽ ታስቀረሽ። ይሄ ኮኮርት ያነሳው ነው አንተ። ይሄ ሆነ ቀፍቲ ይበልጥ ተምሮ ኤፍል ታወር አድርጎት ዛሬ ቆንጆ ቀን ነው። እንኳን ተዋቶ ለነሱ ሰይናት አይ እግዚአብሔር ይስጥልን። ኧረ አያጁ አንቺ እሺ እግዚአብሔር ይስጥልን። እግዚአብሔር ይስጥልን።
ለልጅ የመረቃት መደገሻ አገኘ ይበሉለት እዚህ ነው አሁንም ድጋሚ ወደዛ አለቃ ሰላም ነው? አቤት። አንድ ቦታ ደርሼ ልመጣ ነበር። ሂድ ቶሎ ተመለስ። ግን ያቺን ስራ ልከን መጨረስ አለብን። እሺ። አይቅርብ ነች። ሄሎ አለቃ። የት ነህ? አትመጣም እንዴ? መቀሌን ያለሁት። መቀሌ? አንተ ያማሃል እንዴ? ተናግሬ እኮ ነው የወጣሁት። እኔ የምለው ለአንተ የተሰጠ የተለየ ጭንቅላት ነው እንዴ? ይሄ ሰውዬ ጤና የለውም እንዴ? እያበድን ነው፣ እንደ ግሩፕ እንደ ማህበረሰብ እያበድን ነው። በራችሁ ውድ ኢትዮጵያውያን በውጭም በሀገራችንም የምትኖሩ የኢትዮጵያ ዜግነት ያላችሁ የኢትዮጵያን ዕዳ ለመክፈል የሁላችንም ርብርብ እንደሚያስፈልግ ተስማምተን ላይ ደርሰናል። በመሆኑም እያንዳንዱ ኢትዮጵያውያን የኢትዮጵያ ዜግነት ያለው በኢትዮጵያ ብር 71,000 ብር እንዲሁም በዶላር $571 አካባቢ ያስፈልገናል። ይህንን ለማሳካት የኢትዮጵያውያን ርብርብ እንዲሁም የተለያዩ ድጋፎቻችሁ እንደሚያስፈልጉን ከወዲሁ ለመናገር እንወዳለን። ኢትዮጵያን መውደድ በወሬ አይደለም። ኢትዮጵያ መውደድ በሚዲያ አይደለም። ኢትዮጵያን መውደድ በተግባር ነው። ኢትዮጵያን የምትወዱ ከሆነ የኢትዮጵያ እድገት ማየት የሚናፍቃችሁ ከሆነ የኢትዮጵያ ዕዳ መከፈል አለበት። ኢትዮጵያ ይሄን ዕዳ ተከፈለች ባንዴ 10% ነው። ልጁ ግን ጀግና ነው፣ በጣም ጀግና አስመሳይ ነው። ዕዳውን ግን እንዴት እያደረጋችሁ ነው? በጣም ጊዜው እየሄደብን ነውና ምን እያሰባችሁ ነው ለመክፈል? ፈጥያ ደው እንደዚህ እየጠጣኝ የመስከረም እንድርስ አልመሰለኝ። የቡዲ ሀገር እኛ የት ደብደርስ ግራው ገብቶኛል። አንተ መስከረም የመንወለጭ እሱ የሚያስበው ገና መስከረም ምናምን እንዴት ደርሳለሁ ነው። ሰው ሰክሮ ቤት እንዴት እንደሚደርስ ግራ ገብቶታል። እንዴት ነህ? ማን እንዴት ነህ? እንዴት ነሽ? አለሽ? እና አንቺ ሰውዬ ግን አለሁልሽ። እንዴት ነሽ? አለሁ እባክሽ፣ አለሁ። ስራ እኮ እና ኧረ ትኩስ ነገር በደረቁ ምን ይባልሽ? እዛ ጋር እኮ ጀምራለች። ባለቤቴ ነች። ኧረ እባክህ ቡና ታብለው። ኧረ እባክህ ለኔ በባዶ ቤት ነው። እሺ በባዶ ቤት። ያንን አመረርሽው እንዴ? እንዴ በባዶ ቡና ብቻ መሰለህ እንዴ? ወተት ብትል ሻይ ምናምን በባዶ ሻይ ስል የሚገርም ብዙ ሰው ይገርማል። ሻይ እንዴ በባዶ ትጠጣለህ? በኔ ግን በቃ ካለመርከው አንዴ ለመርከው አንዴ ለስላሳ ብትል ጣፋጭ ነገር ምን አንቸኩልት አይገርመኝም። ምንም በቃ አይመቸኝም ነው። ውሃ ራሱን ይስጣፍጣል። ወድም በቃ ካገኘው የምንጭም ወራጁ እንደዚህ አንስቼ መጠጣት። አባ ኮንዶም አለ በባዶ አጠጣት እንደዚህ ነው። አልጋ አለ በባዶ አጠጣት። እንዲህ አይነት ነገር ዝጊው ስልኩ እንዴ! ጤነኛ አይደለች አንቺ። ዝጊ ወደዛች ስልኬ ልታሰብረኝ ነው እንዴ 90 ጊዜ የምትደውለው? አንቺ ቤዛ የምትባይ ስርዓት ያዥ። እኔ እንዲህ አይነት ነገር አልወድም እንዴ! እቺ ፊት ሲሰጧት ጊዜ አታፍርም እንዴ አንቺ? እኔ ባሌ ራሱ እንዲህ ሲደውልልኝ አልወድም። አትደውይልኝ ወላሂ ላይ ያለ ዝም ብላ የምትደውልልኝ አልመጣም። ቤተክርስቲያን እንደውም የጠራሽኝ ቦታ እንዴ! እቺ ጤነኛ አይደለችም እንዴ? ታልስ ፈለገን ቀጠሮ አለኝ ዛሬ። የእናንተ ቤት መሰለህ እንደ ዝም ብለህ ዘው ብለህ የምትገባው? የምን ቀጠሮ ነው? የፓስፖርት ለውጣ። የለም ዛሬ ፓስፖርት አንሰጥም። የለም። ለምን ዛሬ አንዴ ተቀጠርኩት? የለም አልኩ። በቃ ለነኛ አንተ ነው የምታውቀው። ስም ጽፋል? አዎ ጽፌያለሁ። ስም ጽፋል ወይ ነው የተባልከው? አዎ። ስም አልደረሰኝም እኔ ጋር። የለም ዛሬ አንሰጥም ዛሬ። የት ሀገር ነው? አሜሪካ ነው የምሄደው። እንግሊዘኛ ትችላለህ መጀመሪያ? ደግሞ እሱ አንተ ምን አገባ? በቃ በእናትህ ዞር በል። ዛሬ አንሰራም። ሲጀመር ስራ እረፍት ነን። በኋላ ተመልሰና ዛሬ እኮ ነው የተቀጠርኩት። በእናትህ ዞር በል በቃ። ዘበኛው ነው የሚወስንልህ። በረጋ አስቸጋሪ ጊዜ ነው። ነገ እንጀራ ታደርግበታለች።
የለመስክ ያለ ነው እንጂ ይሄማ የለመስክ ያለ ነው እንጂ ቴስላ ኮረሪማ እውነት ነው እኮ ነገ እንጀራ ሽሮ ምናምን በቃ ግድ ነው ሲኖር እኮ አንዳንዴ በቃ አታውቀውም ራስህን። ኧረ ብራዘር ዋይፋይ አብሪ የምሳሳት ተማሪ አሎ ዲድና ዳዝ ያለበት ብራዘር ኧረ ዋይፋይ አብሪ ኧረ በእናትህ አትደበርብኝ አንተ። ኧረ የምር ዋይፋይ አብሪልኝ እንዴ አንተ ሄይ ሲሪ እሚላት ማለት ነው። እግዚአብሔር ማለት ቲክቶክ ድፍራ ቀጥታ ይችላል የመጣችኝ። ለምን አሁን አዲስ አታወራልንም? አይፎን የገዛ ምናምን ደግሞ ጭራሽ ሁለት ነው ያለ። ሄይ ሲሪ ኮልቱ አንቺ ሲሪ ሄይ ጀለስ ስለዚህ ያወራል እንዴ ዋይፋይ ቆልፎት። ኧረ ካልሲ ዋይፋይ ብሮ አንድ ምክር ልምከርሽ። አጭር ሰው ጸጉሩ ያምራል ካለ ማለት ፈጠን ብለህ የሱሪን ዚፕ ዝጋ። እንለፈው እውነት ነው። በጣም ነው ፓርቲሲፔት ማድረግ አለብን እያንዳንዳችን ግድ ነው አሳይመንቱ እንዲሰራ እንደዚህ። እሺ ተማሪዎች ዛሬ ያመመኝ ስለሆነ ብዙ ማስተማር አልችልም። ስለዚህ ሳትረብሹ እዛው ባላችሁበት ተመካከሩ ወይ የራሳችሁን የየግላችሁን ስራ ስሩ። እንዳትረብሹ ግን እሺ። አንዳች ድምጽ እንዳልሰማ ሰማችሁኝ? እሺ ቲቸር። አዎ እንዳታስቸግሩ። እሺ አንረበሽም። እሺ በቃ ኦኬ ስቱደንትስ ቱዴይ አም ኖት ፊሊንግ ዌል። ስለዚህ የራሳችሁን ስራ ስሩ። እኔ ማስተማር አልችልም። ትንሽ ራስ ምታት ሚኒስተር ዋት ኢዝ ጊዜያችን ጠብቀን ትምህርት ቤት የመጣ ነው። ትምህርት ልንቀስም ነው። እሺ መሞት ብቻ ደግሞ እኛ ደግሞ ከትምህርታችን ወደ ኋላ መቅረት የለብንም። አሞኝ እኮ ነው ደግሞ ወይ ተማሪ ከዚህ መርጠው እርስዎ ረፍት እስኪያደርጉ እኛን እንዲያስተምረን ማድረግ ይችላሉ። እንዴት ብታድግ ነው እንደዚህ ለመምህር ድፍረት የሚኖር? አመመኝ አልኳ እንዴ? ስላመመኝ እኮ ነው። አይ እኔ መብቴን ስለማውቅ ነው። መብቴን የማውቅ ተማሪ ነኝ። ስለዚህ እርስዎንም መዳፈር ፈልጌ ሳይሆን መብቴን እያስከበርኩኝ ነው። አይ በቃ እሺ። ማነው ኪሩቤል ተነስና እስቲ አስረዳቸው አንተ። እሺ እናመሰግናለን ሚስት ወይ ዘንድሮ ማለት እኔ አሁን እዚህ ሀሳብ መሰጠው አልተቀያየረም፣ ግን የድሮ ተማሪና የዘንድሮ ተማሪ የሚለው እኔ እንጃ። አሁን ማለት እኔ አሁን ባለንበት እውነት መማር እንፈልጋለን አስተማሪ ልቅር ቢል እሱ ነገር እንዴት ነው? እናንተ እንዴት ታዩታላችሁ? ማለት በፊት በደንብ መማር የሚፈልግ ብዙ ተማሪ አስተማሪ ሲወጣ በቃ ተማሪ ወጥቶ ምናምን ያስተምር ነው። በዘንድሮ ጊዜ እውነት እስቲ እናንተ ምን ትላላችሁ? ሴት ልጅ መታል። ምን ሆነ? አትታለል። ግን ያው ምንም ቢሆን ተደብድባል፣ አስታርቆታል። ይመች በነገራችን ላይ ለወደፊቷ ሚስቴ ሽማግሌ አድርጌ የምልካችሁ ሰዎች ቤተሰቦቿ ምን አለው ብሎ ከጠየቋችሁ አማራጭ አለው ብሉኝ። አማራጭ አለው። አንድ ሳስበው ይሄ ጥያቄ እንደዚህ ሽምግልና ላይ የሚጠየቁት ጥያቄ በዚህ የሚፈታ ይመስለኛል። አንዳንዴ ሳስበው እናንተ እንዴት አያችሁት? ሲክስ ፓክ ጨርሼ ወደ ቴን ፓክ መሄድ ሰው ነኝ እኮ። ምን ሆነ ነው ቁጥር? እኛ ገንዘብ እየቆጠርን ሌላ ታሪክ ውስጥ ገብተናል። አባቴ ሞርቶ አናተ ሌጣ ከሆነ ምን ጥቅም አለው ማለት ነው? እኔ ሌጣ ነው ዋናው። ቢያንስ እኔ በእውቀት ነው የተመለጥኩት። አንተ ባዶ ነው ሆለል አይደለ እንዴ? እንዴ ቆንጆ ጀለገግ አዴ እናቴ፣ እኔስ እሱ ጀለገግ፣ እኔስ ከረፈፍ። አረ እናት አንድ ልከኝ አንድ ንፍጣም
እንዴ አንድ ብቻ ነኝ አንድ አለታ ናት። አይታላ ከኔ ጋር ትፎካከረ የመጨረሻ አንተ ከኔ ጋር የምትፎካከረው ሁሉ ነገር አታወራብና ጉርዛ ሰው በዚህ ላይ ያለ ይፈካከራል። አሁን ይሄን ባለሱቅ እንዴት አድርጌ ነው የማልፈው? እዳ ይላል ሞልቢያ መጥረቄስ ራሱ ነው እርግጠኛ ነኝ። ያ የተረገመ ሱፍ ባለሱፍ ኮምፕሌቷን በ50 አንተ ቀጣፊ አይ ወንድ ልጅ እንዴ የኔ ጉድ እንደ አንተ የኔን ብር ላለመመለስ ብለህ አውቀህ ነው ገና የንፉድድድ ትሄዳለህ። ወዴት ነው? ተነስ እንጂ ለምንድን ነው ብሬን የማትመልሰው አንተ? ግንቦት 30 ድረስ ቻው በቃ እሺ ቻው አባት እንካ ሚል ቦታ አድርሰው እሺ በቃ ችግር የለም መልሱን ያዘው። አሁን ቻው ስለሆነ የደወልኩልሽ እንዴ ማታ እራት ጋበዝኩት አብረን ጠዋት በጠዋት ቀስቅሼ የራይድ ከፍዬ ወደ ስራው ላ እንዴ አንዳንደኛ የሚሰማን ስሜት ይሰማቸው እንጂ ምን አይነት የተባረከች እለት የተባረከች ሴት ነው። ፈጣሪ ባርካት። ሰማ አባቴ እንትን ሎተሪ አዟሪ ስታያውቁ የሚለኝ እሺ በዚህ ድሌማ ቆርጣለሁ እንዴ በሱ ቤት በቃ እድለኛ ነው። ይቅርታችን ቴካዋ ያርግልኝ ቤት ውሻ አለችኝ እና ለሷ ልሰጥበት። Who let the dogs out? Who let the dogs out? ቪዲዮ ነው የማደርገው በጌታስ ሽንት እስኪ ሃይላንድ ተመልከት። የምሽንት ጠጅ ቤት ነው የሚመስለው። ከባድ ነው። ቆይ የሁለት ወር ቤት ኪራይ ያለበት ለቤቱ ነው ለሽንት ቤቱ ነው? ቆይ እንዴ ቤቱም ከሆነ ኦኬ፣ ሽንት ምን ነው ሽንት ቤቱም ከሆነ ኦኬ፣ እሺ በቃ አልተጠቀምክም እንደው ይሻል ነው ማይሸናሙ እንደሸና ይባል እንዴ። አቤት እንፈልገን ጌታን ተቀበል። ኢየሱስ ይወዳል። ተቀብያለሁ አልኩ። ማርያምን አዎ ተቀብያለሁ። እኔም ወደዋለሁ። መላጣ ሰዎች የማያውቁት እውነታዎች። የምታውቁት መላጣ ሰው ካለ ይህን ቪዲዮ ሼር አድርጉለት። የመጀመሪያው መላጣ ሰዎች ተፈጥሯዊና ጊዜ የማይገድበው ገጽታ አላቸው። ይህም ደግሞ በራስ መተማመናቸው ምን ያህል እንደሆነ መረዳት እንችላለን። ጠንካራ እንደሆኑ ይገልጽልናል። ሁለተኛው ብዙ ጊዜ ገጽታቸው ከመብሰልና ከጥበብ ጋር የተያያዘ ነው። ሶስተኛው ደግሞ ብዙ ጊዜ ጥናቶች እንደሚያሳዩት መላጣ ሰዎች እምነት የሚጣልባቸው እንዲሁም ደግሞ ዶሚናንት ከሌላው ልቀው ወይም ተሽለው የሚገኙ ናቸው ተብለው ይጠቀሳል። የእኛን ጉዳይ ነው የረሳው የጸጉራሞቹን። ወንዶች ሁሉ እንደኔ ቢሆኑ ደስ ይለኛል። እኔ ከወንዶች መጠላቸው 3 ባህሪዎች አሉ። 3ቱም ባህሪ የለኝም። ምንድን ናቸው? እስኪ አንደኛ የሴትን ልጅ ገንዘብ ተስፋ አድርጎ የሴትን ልጅ ጉልበት አድርጎ መኖር። በቃ በሴት ልጅ ገንዘብ ብቻ መኖር፣ አስቦ አቅዶ መኖር፣ ለዛ አይደለም። ሁለተኛ ደግሞ ለሴት ብዬ አላሸበሽብም ማለት ከማላቀው ሰው ጋር ልጣላም፣ ከማላቀው ወንድ ጋር ልጣላም ራሴ ነኝ እኔ። ሴት ልጅ መጣችም ቀረችም ምንም ኬር አይሰጠኝም። ሶስተኛ ደግሞ አስጨናቂም አይደለም። ሴት ልጅ በግድ ካልወደደች እንዲህ መማታ መራገጥ ነው ወደጂኝ በዚህ ገብተሽ መንገድ ላይ ሄድሽ ምናምን መላከፍ የለም እና ከሶስት ውጪ ነኝ። ወንዶች ቢኮሩብኝ እንደኔ አይነት ባህሪ ቢኖራቸው ደስ ይለኛል። እና የሴቶችን ባህሪ ማንኛውም ሰው እንዴት ሁሉም ሰው እንደዚህ አይደለም። ኦኬ ብዙ መስማማበት ጉዳይ አለ። ግን ምንድነው እንዴት ነው ሴት መጣሽ ቀረሽ ለኔ ምንም አይመለከተኝም ምናምን። ሴት ልጅ ምናምን ቢብናው ትንሽ እዚህ ጋር አወራረ ራሱ ሴትን ዲስሪስፔክት እንደማድረግ ነው በእኔ በኩል ሳይሆን ከብቷል። እንደዛ ነውና አንተ ራስህ የምታከብረው መጀመሪያ ሰዎች ስታከብር ነው ብዬ አስባለሁ። እንደኔ ነው፣ ይሄ የግል አስተያየቴ ነው። ሲቀጥል ኦኬ አሁን አንተ ያልከው በሴትም በምንም ኢቭን ኖርማል ፍሬንድም ሲቀርም ሲመጣም ሊያሳስብ ይገባል። አንተ ትክክለኛ የወንድ ሜንታሊቲ አለኝ ካልክ እንደኔ ሀሳብ ነው። እናንተስ ምን ትላላችሁ? ሰውን መጀመሪያ ስናከብር ነው እኛ የምንከበረው ብዬ ስለማስብ ሰውን ዲስሪስፔክት አድርጎ እኛ እናከብራለን። ይሄ
ስቶሪ ነው፣ ሶሻል ሚዲያ ላይ ያለ ታሪክ ነው ለእኔ። እዛ ሺቲ ነው የሚለብሱት። ለምንድን ነው ማለት ለምንድን ነው የምትጠይቀኝ የሚሉ ችኮች ናቸው። ገባ ለምን ጠይቃለሁ አይነት አልገባችሁ እናንተ ፋራዎች። ጃኒ ገብቶናል። ያው እንግዲህ እንደሰማችሁት ነው ጃኒያችን ለድሬዳዋ ሺቲ ለባሾች ለኛ ማለት ነው በእንዲህ አይነት ወርድ ገልጸናለች እና በጣም ነው ያዘንኩትኝ። ይሄ ሪካርድ ሲላክልኝ ዛሬ ማለት ነው እና ይሄ የራሴ የግል ሀሳቤን አንድ ድሬዳዋ ላይ ተወልዳ ኢትዮጵያ እንደተቀበረ አንድ የድሬዳዋ ልጅ የግል ሀሳቤን ነው የምሰጠው። እናንተ በፈለጋችሁ በኮሜንት የራሳችሁን ሀሳብ ማጋራት ትችላላችሁ። በጣም ነው ያዘንኩትኝ በጣም ማለት ነው በእውነት እንዲህ አይነት ወርድ ለኛ መጠቀሟ ማለት ነው። የተረዳሁት ነገር ግን ምን እንደሆነ ታውቃላችሁ ጃንዬ ማለት ነው የኔ ጭልፋ አቋም ትምህርት ቤት መሄድ በጣም ጠቃሚ እንደሆነ ተረድቻለሁ ባንቺ ማለት ነው። ትምህርት ቤት ለውቀት ብቻ አይደለም የሚሄደው ለካስ ጋይስ ለውቀት ብቻ አይደለም ቢስማርት ለመሆን እና አንዳንዴ ነገሮችን አለማስተዋል ይሆን አላቅም ወይ ላይቭ ላይ የሚወራና እንደ ጓደኛ ስልክ ተደውሎ የሚወራ አለመለየትሽ ይሆን አላቅም ያ ቢስማርት መሆን ይቀርሻል በጣም ማለት ነውና ግን ድሬዳዋ ስቴጂ ተቀብሎ በፍቅር ያስተናገደሽን ህዝብ ማህበረሰብ በእንዲህ አይነት መንገድ መግለጽ ሲቀጥል እኛን ለመግለጽ የተጠቀምሽበት ቃል በጣም ነው የሚያስጠላው ማለት ነው። እኛ እንደዚህ አይነት ክብራችንን ያጣን ሴቶች አይደለንም የድሬዳዋ ልጆች ማለት ነው። ያ በጣም ሲበዛ ስርዓት ያለን ልጆች ነን። የፈለገ ብንጫወት ብንስቅ ሁሉ ነገራችንን ለሰው ብናሳይ ክፍት ብንሆን ግልጽነታችን ኦቨር ቢሆንም አንቺ እንደገለጽሽን አይነት ሴቶች አይደለንም። እዚህ ላይ ሊመሰመርልኝ ይፈልጋለሁ። ሁሉም ሀገር የትም ሀገር ቲኔጀር ሆናችሁ ልታሳልፉት የምትችሉት ነገሮች ይኖራሉ። ያ ገብቷቸዋል። ያን መለየት ያስፈልጋል። ብቻ በአጠቃላይ የተቆረጠው ቪዲዮ ላይ የደረሰኝ የሚወራው ነገር በጣም ነበር የሚደብረው። ከእናንተ እንደዚህ አልጠበቅንም፣ በእውነት አልጠበቅንም። በጣም ብዙ የሚወዱሽ የድሬዳዋ ልጆች ነበሩ። እነሱን ሁሉ ነው ያስከፋሽው። ሰላም፣ እንዴት ናችሁ ውድ የቲክቶክ ቤተሰቦቼ? ይሄ ቪዲዮ የይቅርታ ቪዲዮ ነው። ቪዲዮ ረዥም ነው፣ ተቆርጦ ነው የተፖሰተው። ቢሆንም ግን ቃላቱ ልክ አልነበረም። እናንተ ልክ ናችሁ እና በጣም ይቅርታ ከልቤ ነው። እናቴ ሺቲ ለብሳ ነው ያሳደገችኝ እና ሌላ ነገር ወይም ደግሞ ተንኮል አስቤ ወይ ደግሞ እናንተን ለመናገር አስቤ አልነበረም። ጀስት ላይቭ ላይ የተጫወት ነበረ የተነጋገሩ ላይክ በቀልድ መሀል ላይ የተወራ ወሬ ነው እና ለዛም ይቅርታ በጣም ሁላችሁም የድሬዳዋ ሰዎች በጣም ወዳችኋለሁ። ከአንዴም ሁለቴ መጥቻለሁ። በጣም አሪፍ ሰው ናችሁ። በጣም ጸዴ ሰው ናችሁ። እግዚአብሔርን ወዳችኋለሁ ድሬዎች። መጥቼ እንደውም ቪዲዮ ሰራለሁ፣ ሀግ አደርጋለሁ፣ አቅፋለሁ ድጋሚ ማለት ነው እና ወዳችኋለሁ። ሰላም እንግዲህ ቤተሰቦች ሰሞኑን በተለቀቀው ላይቭ ሪከርድ ላይ ድሬዳዋ ልጆችን በጣም አስከፍቻቸዋለሁ። እኔ በእርግጥ የተናገርኩት ነገር የለም፣ ግን የሳኩትን ባርት ከሌላ ቦታ ላይ ቆርጠው አስገብተውት ነው እኔ እንደሳቃስ መስለው ፖስት ያደረኩት። ግን እንደዛ አይደለም። በጣም ይቅርታ አድርጉልኝ። እኔ ድሬዳዋ ሁሌም እንደምናገረው በጣም ላይቭ ላይ የምናገራለሁ። የድሬዳዋ ልጆች ድሬዳዋን በጣም የምወደው ሀገር ነው። ብዙ ጊዜ የምመላለስበትም ቦታ ነው ስለሚመቸኝ ማለት ነው። እና በጣም ይቅርታ አድርጉልኝ የድሬዳዋ ልጆች። ፕሊዝ የሰው ማንነት መንካት፣ ፕራይቬት ላይፍ፣ ኤቭሪ ነገሮች በቃ ሀይድ መደረግ ያለባቸው ነገሮች አሉ። ግን ፕሊዝ ነገሮች ላይ ሴንሲቲቭ ነገሮች ላይ ቢያንስ ብንጠነቀቅ እኔ እሱም ባይ ነኝ። እናንተም የራሳችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። አዲስ አበባ ከተማ ከ4 ወራት በኋላ ሰው አልባ ፖሊስ ጣቢያ ባለቤት ትሆናለች ተብሏል። ይህንን የተናገሩት የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል ሲሆኑ አዲስ አበባ ከወራት በኋላ በአፍሪካ የመጀመሪያውን በዓለም ደግሞ 4ኛውን ሰው አልባ ስማርት ፖሊስ ጣቢያ ባለቤት ትሆናለች። ይሄ ጣቢያ ሲጀምር ማንኛውም የህብረተሰብ ክፍል ያለምንም ንክኪ ጉዳዩን ለፖሊስ ሪፖርት ማድረግ ይችላል። እንደዚሁም የሚፈልገውን የፖሊስ ኃላፊ በቀጥታ አግኝቶም ችግሩን ማስረዳት የሚችልበት ስርዓት ይዘረጋል ተብሏል። አሁን ላይ ህብረተሰቡ በአዲስ አበባ በምሽት በነጻ ስፖርት መስራት ይቻላል። እንደዚሁም ሌሎች ጠቀሜታዎች እንዳሉት ከፋና ጋር በነበራቸው ቆይታ ላይ ተናግረዋል። እንዴት አያችሁት? ለምን እንዳሳቀኝ አላውቅም። ግን እንግዲህ ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እነዚህን ይመስላሉ። ስቀና ተጫውተናል። አስተያየት የሚሰጥበት ላይም አስተያየት ሰጥተናል ብዬ አስባለሁ። እናንተም የተመቻችሁን የግል አስተያየት ኮሜንት ላይ አስቀምጡልኝ። በሚቀጥለው የተለያዩ ቪዲዮዎች ሰብሰብ አድርጌ ይዤ እመጣለሁ። እስከዛው ድረስ ላይክ፣ ሰብስክራይብ፣ ሼር መደረግ እንዳይረሳ። ይመቻችሁ።